አዲስ አበባ ውስጥ የሚገኙ ያለቁና ካርታ ያላቸውን አፓርትመንቶቻችንን ለእናንተ ማስጎብኘታችን እንደቀጠልን ነው። ዛሬ የምንገኘው የዘጠናዎቹ ድምቀት በሆነችው ቦሌ ኦሎምፒያ ነው። ወደ ጉብኝታችን ከመሄዳችን በፊት ያለቁና ካርታ ያላቸው አፓርትመንቶች ካላችሁና እነዚህን አፓርትመንቶቻችሁን መሸጥ የምትፈልጉ ከሆነ እኛ አፓርትመንቶቻችሁን በ28 ቀን ውስጥ በጥሩ ዋጋ መሸጥ የምትችሉበትን እድሉን እንፈጥርላችኋለን። ከእናንተ የምንፈልገው ከስር በምናስቀምጥላችሁ ስልኮች የቤታችሁን መረጃዎች እንድታጋሩን ብቻ ነው። የተቀረው ታሪክ ነው። መልካም ጊዜ ይሁንላችሁ። ወደ ጉብኝታችን ነው። የሪል ስቴት ቢዝነሱ አዲስ ምዕራፍ ውስጥ እየገባ ነው ያለው። ከዚህ በፊት እንደምታውቁት አዲስ አበባ ውስጥ ሎኬሽን ብቻውን ለግዠሪ የነበረበት ጊዜ ነበር። የሪል ስቴት አልሚው ቤቱን ቦሌ በመገንባቱ ካሳንቺስ ሳር ቤት በመገንባቱ ብቻ በጥሩ ዋጋ ይሸጠው ነበር፣ በጥሩ ዋጋ ያከራየው ነበር። ይሄ የልብ ስለሚሰማቸው ብዙ ጊዜ የሚገነቧቸው ህንጻዎች ለነዋሪው የሚሰጡት አገልግሎት ላይ ብዙ አይጨነቁ። አብዛኞቹ ህንጻዎቻቸው ልሙጦች ናቸው። በጊዜ ሂደት ውስጥ ግን ሰው የቤት ገበያ ላይ ቤት ለመግዛት ሲመጣ እውነት ነው ሎኬሽን ማየት ጀመረ። ነገር ግን ዲገዛው ያሰበው አፓርታማ ለነዋሪው የሚሰጠውን አገልግሎት ደግሞ መመልከት ጀመረ። ወደዚህ ውሳኔ ምንድነው ያመጣው ከተባለ ላለፉት 2 እና 3 አመታት የቤት ገበያው ላይ የተገነቡ ያሉ ህንጻዎች ዘርፈ ብዙ አገልግሎት የሚሰጡ በመሆናቸው ምክንያት ነው። ይሄ ደግሞ አንድ ነገር ይነግራቸዋል። የሪል ስቴት ገበያው አዲስ የግንባታ ምዕራፍ ውስጥ የገባ ነው ያለው። ነገሮች ምናልባት ኢኮኖሚው የሚስተካከል ከሆነ ለሚቀጥሉት 2 እና 3 አመታት ኢትዮጵያ ውስጥ ለመጀመሪያ ጊዜ ለግዠሪ የሆኑ አፓርትመንቶችን ለግዠሪ የሆኑ ህንጻዎችን የምናይበት ወቅት ይመጣል። በዛ ገበያ ውስጥ ልሙጥ ህንጻዎች ሳይሆኑ አገልግሎት የሚሰጡ ወይም ደግሞ ብዙ አገልግሎት ያላቸው ህንጻዎች በገበያተኛው ዘንድ ተመራጭ እንደሚሆኑ ምንም ጥርጥር የለውም። ስለዚህ ዛሬ ኢንቨስት የምታደርጉባቸው ቤቶች የነገን ገበያ መስፈርት ማሟላት የማይችሉ ከሆነ የነገን ገበያ ፍላጎት ማሟላት የማይችሉ ከሆነ ምናልባት አንዳንድ ኢንቨስትመንቶቻችሁ ወጪ ሊሆኑባችሁ ስለሚችሉ ጥንቃቄ ያስፈልጋል። እኛ በተቻለ መጠን እንደዚህ አይነት አገልግሎት ያላቸውን አፓርትመንት ቤቶች ለእናንተ በየሳምንቱ ለማቅረብ እንሞክራለን። ዛሬም የምናሳያቸው አፓርትመንት ቤት ይሄንኑ አይነት አገልግሎት ያለው ነው። ወደ ጉብኝታችን እንሂድ። የቤት ገበያ ላይ ቤት ለመግዛት ስትመጡ ግቢ ያላቸው አፓርትመንት ቤቶች ከገጠሟችሁ እነዛን አፓርትመንት ቤቶች በምርጫችሁ ውስጥ ማስገባት ግድ ይላችኋል። ምክንያቱም ግቢ ያላቸው አፓርትመንት ቤቶች ብዙ ጊዜ መሃል ከተማ ላይ የመገኘት እድላቸው በጣም ጠባብ ነው። በዛ ምክንያት በተከራዩም ሆነ ቤት በሚገዛው የማህበረሰብ ክፍል ተመራጭ በመሆናቸው ምክንያት እናንተም ቤታችሁን በአጭር ጊዜ ውስጥ በጥሩ ዋጋ መሸጥ የምትችሉበት እድሉ ይፈጠርላችኋል። ስለዚህ ሁሉ ጊዜ ግቢ ያላቸው አፓርትመንት ቤቶች ስታገኙ ኮንሲደር ልታደርጓቸው ይገባል። እኛም ዛሬ የምናሳያቸው አፓርትመንት ቤቶች የራሳቸው ግቢ ያላቸው አፓርትመንት ቤቶች ናቸው። ግቢ ስላችሁ በጣም ሰፊ አይደለም። ነገር ግን እንደምታዩት አነስም ቢል 3 አገልግሎቶችን ይሰጣቸዋል። የመጀመሪያው የልጆች መጫወቻ ሊሆን ይችላል። ተጨማሪ የፓርኪንግ ኤሪያም ሊሆናችሁ ይችላል። በሌላ በኩል ደግሞ ድግሶች ቢኖርባችሁ ቴራስ አለው ህንጻው። ነገር ግን ሰፊ እንግዳ ቢኖርባችሁ እዚህ ላይም ድኳኖችን ጥላችሁ መቀመጫዎችን አድርጋችሁ እንግዶቻችሁን ማስተናገድ ትችላላችሁ። በሶስተኛ ደረጃ እንደምታዩት በህንጻውና በአጥሩ መሃል በተወሰነ መልኩ ከ5 እስከ 10 ሜትር ድረስ ክፍተት ስላለው መንገደኛው ህንጻው ተጠግቶ ወክ ስለማያደርግ በተወሰነ መልኩ ምን ይሰጣቸዋል? ህንጻው ሰላማዊ እንዲሆን እድሉን ይሰጣቸዋል። ህንጻው G+11 ነው። ወደ ላይ በፍሎር 4 ቤቶች ያሉት። በዋናነት ህንጻው የተገነባበት ዓላማ ከኪራይ የሚገኙ ገቢዎችን ለመሰብሰብ ነው። ሬንታል ኢንካሙን ለመስራት ነው የሪል ስቴቱ ባለቤቶች ዓላማ አድርገው የገነቡት። እንደዚህ በመገንባቱ ምክንያት ለእናንተ የሚሰጣችሁ 2 ጥቅሞች አሉ። የመጀመሪያው የኪራይ ገበያውን ፍላጎት መሰረት አድርገው ስለገነቡት አንድ ሰው ቤት ለመከራየት እዚህ ገበያ ላይ ሲመጣ ኦልሞስት የሚያስፈልጉት መሰረታዊ የሚባሉ ነገሮች ሁሉ ተሟልተውለታል። ለምሳሌ 24 ሰዓት የሚሰሩ ጄኔሬተሮች አሉት። በካሜራ የታገዙ ጥበቃዎች አሉት። የሪሴፕሽን ኤሪያዎች አሉት። የከርሰ ምድር ውሃ አለው። በቂ መኪና ማቆሚያዎች አሉት። ቴራስ አለው። ልጆች መጫወቻ የሚሆኑ እንደምታዩት ግቢ ራሱ እንችላለን። ይሄ አንዱ የምታገኙት ጥቅም ነው። በሌላ በኩል ኦልሞስት ቤቱ ወይም ህንጻው የኪራይ ገበያው ላይ 2 አመት 3 አመት ስለሆነው ኦልሞስት የኪራይ ገበያው ላይ ብራንድ ተሰርቷል። ስለዚህ እናንተ ይሄንን ቢገዛችሁት ማለት በቀላሉ ተከራይ ማግኘት እድላችሁ በጣም ሰፊ ነው። ብዙ ፕሮሞሽን አይፈልግም። ብዙ ብራንድ መስራት አይተበቅባችሁም ቤታችሁን ተከራይ ለማግኘት። ይሄ እነሱ ለኪራይ ብለው ቤቱን በመገንባታቸው ምክንያት የምታገኙት ጥቅም ነው። አሁን ያለነው ሪሴፕሽን ኤሪያ ላይ ነው። እንደምታዩት ይሄ የሪሴፕሽኗ መቀመጫ ነው። እዚህ ጋር የእናንተን ይለፍ ቃል እስኪያገኝ ድረስ ሰዎች ቁጭ ብለው ይጠብቋቸዋል። ወይም ደግሞ እናንተም ወደዚህ መታችሁ አብራችሁ እስክትወጡ ድረስ ሰዎች እዚህ ቁጭ ብለው ነው የሚጠብቋችሁ። በፍሎር 2 ሊፍቶች አሉት። የፕሮፐርቲ ማኔጅመንት አለው። ጠንካራ የሆነ ፕሮፐርቲ ማኔጅመንት አለው። አንዱ ነው የታዘብኩት ነገር እዚህ ህንጻ ላይ አዲስ አበባ ውስጥ ካየዋቸው በጣም ንጹህ በደንብ ከተያዙ ህንጻዎች መሃል አንደኛው ዛሬ የምናስጎበኛችሁ አፓርትመንት ያሉበት ህንጻ ነው ማለት ለመናገር። ስለዚህ ወደ ውስጥ እንግባና ቤቶቹ ምን ይመስላሉ የሚለውን በተወሰነ መልኩ ላሳያችሁ። ስንት ላይ ነበረ ነው ያለችው?
first floor no the first floor ከህንጻ ውስጥ ስትገባ ራሱ የሆነ የራሱ የሆነ ጠረን አለው ባለፈው ስመጣ አሁን ሲመጣ የሆነ ሪፍሬሽ የሆነ ነገር አለው ህንጻው በደንብ ነው የተያዘው አንዱ በጣም ደስ የሚለው ነገር ያው እነሱም ለኪራይ አብዛኛው almost 80% የሚሆነው የቤቱን ራሳቸው ያከራዩት ስለሆነ የምታገኙት ጥቅም በጣም ከፍ ያለ ነው ሃይ ታሪስ እንዴነሽ ስለዚህ ኮሪደሩ እንደምታዩት ነው እንደ ኖርማል አፓርትማ ቤቶች የተያዘ አይደለም እሺ ቴንክ ዩ የሮሴት አልሚዎች ገንብተዋቸው የሚወጡ ህንጻዎች ላይ እንደዚህ አይነት ጽዳት ያላቸውን እንክብካቤ ህንጻዎች ላይ አታገኙ አሁን ይሄን ህንጻ ስታዩት ድምጼ ዝቅ ማድረግ ተከራይ ስላሉ በተወሰነ መልኩ እንዳረብሻቸው አስቤ ነው አሁን ላይ ቤቶች ኪራይ ዋጋ እንደዚህ አቨሬጁን ሲሰጣቸው እንደቆይታው መጠን ይለያያል ግን ከ1500 እስከ $3000 ድረስ እየተከራዩ ነው ያሉት አሁን አብዛኛው እዛው ላይ ያሉ ቤቶች አብዛኞቹ ተከራይተዋል ክፍት የሆኑ ቤቶች ያሉት አሁን ለገበያ ያወጡት ለመሸጥ ፕላን ይደረግባቸው ቤቶች ብቻ ናቸው የተቀሩት ሌሎች ሁሉ ኪራይ ላይ ናቸው ያለው ስለዚህ ኮሪደሩ ላይ ምን እናገኛለን የሚለው ላሳያችሁ ነው እዚህ ጋር የእሳት ቢነሳ ሆዙን ታገኛላችሁ እሳት ማጥፊያው ነው አሁን ይሄ የአደጋ ጊዜ መረጃም ልታረቁት ይችላልላችሁ ምናልባት ደግሞ ወክም ማድረግ የምትፈልጉ ከሆነ ከሊፍቱ ውጪ እሱን መጠቀም ትችላላችሁ ለሊፍት እዚህ ጋር ታገኛላችሁ እነዚህ የሜንቴናንስ ይሄ ሰርኪቶቹን የኤሌክትሪክ መስመሮቹን የምታገኙበት ቦታ ነው ይሄ የጋርቤጅ ሹተሩ ነው ግዴታ እታች ወርዳችሁ እቃችሁ ማስቀመጥ እቃችሁ ቆሻሻችሁ መጣል አይተበቅባችሁ አሁን እናስጎበኛችሁ ቤት ሁለት መኝታ ሁለት ባዝሩም የተወሰነ አነስ ያለ የላውንደሪ ሩም አለው ከዛ ሌላ ምንም የለውም ኦፕን ኪችን ነው 123 ካሬ ላይ ያረፈ ባለ ሁለት መኝታ ቤት አፓርትማ ቤት ነው እናሳያችሁ ከቤቱ ከሞዶ አንድ ነገር ልጀምርላችሁ ብዙ ህንጻዎች ላይ ማታገኙት አንድ ነገር ምንድነው ሰፊ የሆነ እንደዚህ አይነት ባልከኒዎች የማግኘት እድላችሁ በጣም ዝቅ ያለ ነው ሁሌ እንደመላችሁ ተከራዮች ይሄ የውጭ ዜግነት ያላቸው ሰዎች ብዙ ጊዜ በጣም የሚወረጧቸው ቤቶች እንደዚህ አይነት ባልከኒ ያላቸው ቤቶች ሁሉ ጊዜ በምርጫቸው ውስጥ ይከታሉ ባይወስኑባቸውም ግን በምርጫቸው ውስጥ ይከታቸዋል በእነዚህ ምርጫዎች ውስጥ ሆኖ ነው የሚወስኑት ስለዚህ ይሄ ሊቪንግ ዳይኒንግ ሩም ነው አንዳንዶቹ ቤቶች ይሄን ሰረገላ ምንድነው ሰገነት ሰርተውላቸው መቀመጫ ከፊት አድርገው ኦፕን ኪችኑን ይጠቀሙታል በዋናነት ኪራዩን መሰረት አድርገው ስለገነቡት ነው እንጂ ኪችኗ ትንሽ ናት ለመኖሪያ ግን ሬንታሉን መሰረት የምታደርጉ ከሆነ እንደዚህ አይነት ኪችኖች ናቸው በብዛት የሚፈልጉት ስለዚህ ይሄ ላውንደሪ ኤሪያችን ነው የላውንደሪ ኤሪያ ምናልባትም ደግሞ ስቶር ማድረግ ትችላላችሁ ሮብራዎችን ሰርታችሁለት ስቶሮችን ማድረግ ትችላላችሁ የመጀመሪያ መኝታ ቤታችን ይሄ ነው ሲል የመጀመሪያ መኝታ ቤትም ጠባብ ምንለው አይደለም ወንስታ 4 በ4 16 ካሬ ላይ ያረፈ መኝታ ቤት ነው እዚህ ጋር የጋራ ባዝሩም ታገኛላችሁ እሺ የጋራ ባዝሩሞቹ ሁሉም ነገር አገልግሎት መስጠት ጀምሯል ቅድም እንዳልኳችሁ ቤቶቹ ለሽያጭ የቀረቡት ብቻ ናቸው ክፍት ሆነው ቁጭ ያሉት ከዛ በዘለለ ሁሉም ቤት ኪራይ ላይ ነው ያለው ይሄ ማስተር ቤድሩማችን ነው አልጋችሁን በዚህ ነው መታረጉት የቲቪ ስታንዶቹ ሴንትራል የሆነ ዲሾች ስላላቸው ራሱ አቀማመጡን ይነግራቸዋል ሶኬቶች እዚህ ጋር ታገኛላችሁ የግራና በቀኝ በኩል መብራት ማጥፊያዎች ታገኛላችሁ ይሄ ሰው እንደሚከራየው ሰው እንደሚፈልገው የአማራጭ ስለሚሰጠው በፈርኒሽድ እና በባዶ ስለሚሰጠው እነዚህ አሁን በባዶ ሊከራዩ የተቀመጡ ቤቶች ነበሩ ስለዚህ አሁን ቁምሳጥን ማስገባት የሚፈልግ ሰው ካለ የራሱን ቁምሳጥን ማስገባት ይችላል አይ ቁምሳጥኑን አልፈልግም ቁምሳጥኑን ጨምሩልኝ የሚል ከሆነ ይሄ ወኪንግ ክሎዜት ነው ቁምሳጥኖቹ እዚህ ጋር ነው የሚሆኑት እዚህ ጋር ስንመጣ ለምታዩት ይሄ የማስተር ቤድሩም ባዝሩም ነው የሰርኪቶች እዚህ ጋር አሉ ምናልባት ሜንቴናንሶች የሚያስፈልጉን ከሆነ ቤቱ ላይ የሚያልፉት ነገሮች ሁሉም ነገር ሴንትራል ነው መሃል ላይ አይደለም ቤቱን ማፍረስ አይተበቅባቸውም አንድ ጎን ላይ የኤሌክትሪኩ የዲሹ የተለያዩ ነገሮች ተሰብስበው ነው ያሉት ስለዚህ ሜንቴናንስ ለመስራት ብዙ አይከብድ ይሄ 123 ካሬ ነው እንግዲህ ይሄንን ይመስላል አሁን ይሄ ቤት የተከራየ ያለበት ዋጋ ከ$1500 ጀምሮ ነው እንደ ሰዎቹ እንደ ቤት ውስጥ እንዳላቸው ቆይታ 3 መኝታ ቤቶች ናቸው
I just wanna chill and twist the lie. Catch stunts in my 745. You drive me crazy, shawty. I need to see you and feel you next to me. 163 ጋር አንድ ጋር ስለዚህ ይሄ 3 መኝታ ቤታችን ነው 3 መኝታ ቤታችን ነው 3 መኝታ ቤት 2 ባዝሩም ከሊቪንግ ሩሙን ጀምር የቤቱን አንዱ ትልቁ ኳሊቲው ላሳያችሁ ብዙ ቤቶች ላይ ማታገኙት አንዱ ትልቁ ኳሊቲ እነዚህን ባልካኒዎች ነው ቅድም እንዳያችሁት 2 መኝታ ቤቱ ላይ 3 መኝታ ቤቱ ላይ ይሄን የሚያካክል ሰፋፊ ሆኖ ባልካኒዎች ታገኛላችሁ እዚህ ላይ እንግዲህ ብዙ ነገሮችን ሶፋችሁን ማስቀመጥ ይችላልላችሁ ማንበብ ይችላልላችሁ ግሪን ኤሪያ በደንብ ማድረግ ይችላልላችሁ እይታቸው ከፍ ይያላችሁ ስትመጡ ወመታዩት ወደ ባምቢስ ካሳንቺስ ወዳለው እይታ ነው መታዩት ቤቶቹ ከፍ ይያሉ ሲመጡ ስቶካቸው የት ላይ ነው የሚለው እንግዲህ መጎብኘት ስትፈልጉ ነግራችኋል ይሄ ሊቪንግ ኤንድ ዳይኒንግ ሩሙ ነው ለምታዩት ባለፈው እንዳወራ ነው ሁለቱንም የመኝታ የሳሎኑን አገልግሎት መስጠት የሚያስችል ነው ሊቪንግ ሩሙን እዚህ ጋር ብታረጉ ዳይኒንግ ሩሙ እዚህ ጋር ብታረጉት እስቲ ያለመጨናነቅ ያንን ስፔስ በደንብ ነው የሚፈጥርላችሁ እነዚህ ቤቶች አሁንም ኦፕን ኪችኖች ናቸው እንዳልኳችሁ ነው በብዛት የሚከራዩአቸው የውጭ ዜግነት ያላቸው ሰዎች ስለሆኑ እነሱ ብዙ ጊዜ ኦፕን ኪችኖቹ ማተር ያደርጋቸው ብቻ በዋናነት ህንጻው የሚሰጠውን አገልግሎት በሚፈልጉ ደረጃ ማሟላቱን ስለሚያዩ ማለት ነው እዚህ ጋር ስንመጣ የሰራተኛ ማደሪያን ጨምሮ የላውንደሪ ሩሞች አሉት ላውንደሪ ስፔስ አለው የፍሳሾቹን እዚህ ጋር ታረጋላችሁ ኦፕን ኪችን አለን እዚህ ጋር ስንመጣ የመጀመሪያውን ባዝሩም እናገኛለን ሁሉም ነገር አገልግሎት መስጠት የጀመረ ነው ሻወሩንም ብታዩት ሻወሩም አገልግሎት መስጠት ጀምሯል ውሃውም ኪራይ ላይ ስላሉ ከናንተ የሚጠበቀው እነዚህን ቤቶች በመትፈልጉት የኪራይ አይነት ለገበያ ማውጣት ነው ፈርኒሽ ማድረግ ብትፈልጉ ፈርኒሽ ማድረግ ያለበዛ እንደዚህ የምታከራዩአቸው ስቲል ገበያ አላቸው ቤቶች ይሄ የመጀመሪያው መኝታ ቤታችን ነው ሁለተኛው መኝታ ቤታችን ይሄ ነው ምርጫውን ወስዳችሁ ወይ የልጅ መኝታ ቤት ወይ ደግሞ የእንግዳ መኝታ ቤት ማድረግ ይችላልላችሁ ስቲል ይሄኛው መኝታ ቤት በደንብ ሳሎን አልጋችሁን ዘርግታችሁ የተወሰነ ማጥኛ ቦታ ልታደርጉላችሁ ትችላላችሁ ለልጆቻችሁ የተወሰነ ማድረግ የምትፈልጓቸው ተጨማሪ ስፔሶችን መፍጠር ይችላልላችሁ እንግዲህ ግር እንዳይላችሁ የማስተር ቤድሩማችን ነው ከዚህ ጀምሮ ያለው የማስተር ቤድሩም ነው የማስተር ቤድሩም ባዝሩም ነው ለምታዩት ነው እኔም ዘንጫለሁ ቤቱም ዘንጫለሁ የማስተር ቤድሩማችን ነው ስቲል ስፔሱን እናንተ ራሳችሁ ባይናችሁ ውስጥ መግባት የሚችል ነው ቁምሳጥን ስፔሱን እዚህ ጋር ታረጉለታላችሁ ከዛ በዘለለ ያለው ሙሉ ነገር የተሟላ ነው ቲቪያችሁን እዚህ ጋር መስመሮች ተዘግቶለታል ማብሪያና ማጥፊያው እዛ ጋር አለ 3 መኝታው ይሄንን ይመስላል ሌላ እንግዲህ ከቤቱ ላይ የምታገኙት ሌላው ጥቅም ምንድነው ቴራሶች አሉት እና አሁን አንዱ ወደ መገንባቱ ያለው እዛው ቴራሱ ላይ የጂም ስፔስ እየተገነባለት ነው ያለው ስለዚህ ቴራሱ ላይ እንውጣና ቴራሱ ምን ይመስላል የሚለው ላሳያችሁ I just wanna chill and twist the lie. Catch stunts in my 745. You drive me crazy, shawty. I need to see you and feel you next to me. I provide everything you need, and I like your smile. I don't wanna see you cry. Got some questions that I gotta ask, and I hope you can come up with the answers, baby. Girl, hey, it's easy to love me now. Hey, would you love me if I was down? በዚህ በጣም ደካማ በሚባልበት የኪራይ ገበያ ወቅት እንደዚህ አይነት ያህል ቤቶችን ማከራየት መቻል ማለት ቀላል አይደለም በአሁን ሰዓት አብዛኛው ትላልቅ 5000 ምናምን የሚከራዩ ቤቶች ስቲል ከተማው ላይ እየተከራዩ ያሉት በጣም ቀንሰው ነው ከግማሽ በላይ 5000 ሲከራዩ የነበሩ ቤቶች አሁን 2000 ምናምን ነው የተከራዩ ያሉት ስቲል ይሄ ህንጻ አሁን እየተከራየ ያለበት ዋጋ ከነሱ እኩል በሚባል ዋጋ አሁን ያለነው እንግዲህ መሃል ኦሎምፒያ ነው ይሄንን የምታዩት ምናልባት ሰፈሩን መታቆት ከሆነ ግሪክ ስኩል አለ ባምቢስ ካሳንቺስ ኢሴ የምንሄደው በዚህ በኩል በጀርባችን ያለው ቦሌ ነው ከዛ በዚህ በኩል ደግሞ ስናይ ያው ደንበልን መቼም
ማቆ አለ ብዬ አላስብም ደንበል በዚህ በኩል አለ ይሄ ጌቱ ኮመርሻል ነው ጌቱ ኮመርሻል ነው ስለዚህ ስፔሱን እንደምታዩት ነው ድግሶች ቢኖርባችሁ የተለያዩ ፕሮግራሞች ቢኖርባችሁ በጣም ብዙ ሰው መያዝ የሚችል አሁን እዚሁ ላይ አንዱ ቀጣዩ ፕላን ምንድነው አንዱን ጎን ጂም ለመገንባት ነው ኦልሞስት ማሽኖቹ መጥተዋል ግን ስፔሱን መምረጥ ነው የሚቀረው ውሃ መስመሮች ምንም የመንግስትንም የውሃ መስመር ይተከማል የከርሰ ምድርም ውሃ አለው ስለዚህ 24 ሰዓት የውሃ ይሄ የመቋረጥ ችግሮች የሉበት አሁን ለምሳሌ ከተማ ውስጥ ታልባት ዜናውን ሰምታችሁ ከሆነ ለ15 ቀን ከ10 ቀን እስከ 15 ቀን የውሃ አገልግሎቶች የሉ ግን ስቲል ይሄ ቤት ምንም አይነት የውሃ መጓደል የለም ከመንግስት የሚመጣው መስመር ብቻ ጠብቆ አይደለም አገልግሎት እየሰጠ ያለው የከርሰ ምድሩን ውሃ ይተከማል ነፋሱ አይለኛ ነው የዛሬ ጉብኝታችን ይሄንን ይመስላል ይሄንን ቤት መጎብኘት የምትፈልጉ ተጨማሪ መረጃዎችን ማግኘት የምትፈልጉ ሰዎች ካላችሁ በየትኛውም ሰዓት በመናስቀምጥላችሁ ስልኮች ልደውሉልን ትችላላችሁ ቱሮችንም ልናደርጋችሁ እንችላለን እናንተም ደግሞ ያለቁ ካርታ ያላችሁ አፓርትመንቶች ካላችሁ አፓርትመንቶቻችሁን ለገበያ በማውጣትና በ25 ቀን ውስጥ በ28 ቀን ውስጥ ቤቶቻችሁን ከገበያ ማውጣት የምትችሉበትን ነገር እንፈጥርላችኋለን እንደተለመደው እነዚህን ቤቶች መግዛት የምትችሉባቸው የተለያዩ አማራጮች አሉ ባንክ የራሳችሁን ባንክ ይዛችሁ መምጣት የምትችሉበት እድሉ ካለ እሱ አንዱ ኦፕሽን ነው ሌላው ካሽ ይዛችሁ መምጣት ትችላላችሁ በተወሰነ መልኩ የመክፈያ ጊዜውን ይሄ ነው መክፈያ ጊዜው ባንላችሁም እሱ ላይ መደራደር የምንችልባቸው ነገሮች ስላሉ እነዚህን ነገሮች ጨምራችሁ ይሄንን ቤት የራሳችሁ ማድረግ የምትችሉበት እድሉ አለ ዋናው ዓላማው ይሄንን ቤት ሲገዙ እንድታስቡ የምትፈልገው ሬንታል ኢንካሙ ቦሌ አካባቢ ላይ ካሉ ህንጻዎች በጣም ጥሩ አቅም ካላቸው አፓርትመንቶች ማለት አንደኛው ይሄ ነው ስለዚህ ሁሉ ጊዜም ይሄንን ቤት ለመጎብኘት ስታስቡ ያንን ውጤት አገኝበታላችሁ ብላችሁ አስቡት ስለዚህ ዛሬ ጉብኝታችን ይሄንን ይመስላል በሌላ ቪዲዮዎች እስክንገናኝ ድረስ መልካም ጊዜ ይሁንላችሁ